ሳይችሉ አልጋ ላይ ተኝተው ሌሎችን ተስፋ የሚያደርጉ ከእግዚአብሔር ቀጥሎ ማለት ነው ያለውን ተስፋ የሚያደርጉ ብዙ ህጻናት፣ ወጣቶች፣ አረጋውያን አሉ። ዶክተር ዙፋን ብቻ ሳይሆኑ እንደ በልሻ ፋውንዴሽን ያሉ ደግሞ የግለሰቦችን ጫና ለመሸከም የመጡትን ማገዝ አለብን። ደጋግመን እንደምናነሳው ካንሰርን ለመከላከል በጋራ እንቁም ነው። አጠር ያሉ ፕሮግራሞች ናቸው የቀሩን። አንድ እናደርግና ወደ ዋናው ጉዳያችን እንገባለን። ምስክርነቶች አሉ። በልሻ ፋውንዴሽን በቆየበት የአንድ ዓመት ከምናምን ወራት ጊዜ ውስጥ በጣም በርካታ ስራዎችን ሰርቷል። በጣም በርካታ ያሁን በገንዘብ ብዙ ባልተደገፈበት ሁኔታ ማለት ነው። ስለዚህ እነዛ ድጋፎች ምን ይመስላሉ የሚለውን በዶክመንተሪም በንግግሮችም የተወሰነ አይተናል። እራሳቸው ሰዎቹ ግን እስኪ ይናገሩ ብለን በጣም ጥቂት ደቂቃ ነው የምንሰጣቸው። ከተስፋ አዲስና ከቅዱስ ጳውሎስ ነው ትዘጋጃላችሁ። እሺ ወደ መድረክ ጋብዛለሁ። እሺ እንደምን አመሻችሁ። ሳራ ኢብራሂም እባላለሁ። የተስፋ አዲስ ፓረንትስ ቻይልድሁድ ካንሰር ኦርጋናይዜሽን ስራ አስኪያጅ ነኝ። ተስፋ አዲስ እንግዲህ በዋነኝነት ህጻናት ካንሰር ታካሚዎችና ወላጆቻቸው ነው የሚደግፈው። አዲስ አበባ ላይ ነው የጀመርነው። ስንጀምር ጥቁር አንበሳ ላይ የዛሬ 14 ዓመት በቡና ጠጡ ፕሮግራም ነው። ምንም አይነት ሪሶርስም አልነበረን። ወላጆች ናቸው ልጆቻቸውን እያሳከሙ ያዳኑ ተሰባስበው ያዩት ችግር ነበር። አንደኛ የሰፓሬት የሆነ የህክምና ዋርድ አልነበረም፣ ሐኪም አልነበረም ስፔሻላይዝ ያደረገ። ግን ልጆቻቸውን አሳክመው ከተለያየ ቦታ መድኃኒት እየገዙ በኮንትሮባንድም በምንም አድነዋል። ለዚህ ይሄ ነገር ሚድን ከሆነ ለሌላውም ተስፋ እንስጥ ተብሎ የተጀመረ ፕሮግራም ነው። ያው እንዳልኳችሁ ከየቤቱ ቡና እየመጣ በሳምንት አንዴ የወላጆቹ ያወያዩ ነበር። የሚሉት ነገር ልጆቻችሁን እባካችሁ አሳክሙ ይድናሉ ነበር። እንደዛ የጀመርነው አሁን ወደ 7 ሆስፒታል ደርሰናል። የምንሰራው ማለት ነው ማደሪያ፣ መድኃኒት፣ ምግብ ከወላጆች ጭምር ማለት ነው፣ ትራንስፖርት እና የጀመርንበትን ደግሞ የካውንስሊንግ ፕሮግራም እያካሄድን ነው ማለት ነው። በድርጅታችን ስር አሁን ወደ 800 የሚደርሱ ህጻናት አሉ። 800 ሲሆን 1600 ህጻናትና ወላጆችም ማለት ነው። አዲስ አበባ ላይ ያው ቅድም እንዳያችሁት በቀን 100 ሰው እናስተናግዳለን። እንግዲህ ከቅዱስ ጳውሎስና ከጥቁር አንበሳ ጋር ነው አዲስ አበባ ላይ የምንሰራው። ጅማ፣ አዋሳ፣ ጎንደር፣ መቀሌና አሁን በቅርቡ ደግሞ ወደ ነቀምት የመስራት እቅድ አለን። ሀረር ላይም እንደዚሁ እየተከፈተ ነው። ያው እንዳልኳችሁ ስንጀምር ምንም አይነት ሐኪም አልነበረም ፔዲያትሪክ ኦንኮሎጂስት። አሁን ወደ 40 እየተጠጉ ነው። ይህንን ደግሞ የሚያደርገው አዝላም ፕሮጀክት የሚባል አሜሪካ ያለ ድርጅት በኢትዮጵያዊ ልጅ ምክንያት የተቋቋመ ሐኪሞችን ያሰለጥናል፣ ነርሶችን ያሰለጥናል። ዋርዶቹን ስታንዳርዱን በጠበቀ ሁኔታ ጋይድ እያደረገ እኛንም ጭምር ማለት ነው ያግዘናል። ያው የተመሰረተው አንድ ልጅ ተመስገን የሚባል ከኢትዮጵያ ሊያሳክሙት ሄደው ላስት ዊሾ ልጁ አልዳንም። ግን ላስት ዊሾ ምንድን ነው? ኢትዮጵያ ውስጥ እንደዚህ አይነት ትሪትመንት ሴንተር አሜሪካ ላይ ያየውን እንዲከፈት ነው። ያንን ላስት ዊሽ ይዘው ነጮች ናቸው መጥተው ያንን ጥቁር አንበሳ ላይ ከፈቱ። ግን በጣም ቻሌንጂንግ ነበረ። ያው የኛ ሀገር ሁሉን ነገር በጥርጣሬ ስለምናይ ብዙ ፈተና ከገጠማቸው በኋላ እኛም ተጠናክረን አሁን የተሻለ ሁኔታ አለ። የህፃናት ሐኪም ሶሳይቲም ተመስርቷል። እና መጀመሪያ አሁን የመድኃኒት ጉዳይ ሲወራ ለእኔ በጣም ነው የሚገርመኝ። ምክንያቱም አሁን ቢያንስ መድኃኒት አለ። እኛ ስንጀምር ግን መድኃኒት አልነበረም። እነሱ በእርዳታ ያመጡትን መድኃኒት ሁሉ የተቃጠለበት ሁኔታ ነበር። ከዛ ደግሞ ኤክስፓየር አድርጎ መድኃኒት ይውሰዱ ተብሏል። እነሱንም ወስደው
አሁን ብዙ ልጆች የዳኑ አሉ በዛ ሕክምና። መድኃኒት ራሱ መምጣት እንዳለበት ጤና ሚኒስቴር ራሱ አላመነበትም ነበረ እና እኛ ልጆች አሰልፈን ወላጆች አሰልፈን በወቅቱ የነበሩት ሚኒስትር ጋር ገብተን ከዛ በኋላ ነው ይሄ ነገር እውነትም ትኩረት ይፈልጋል ተብሎ ከብዙ ጩኸት በኋላ አሁን ባለበት ደረጃ የደረሰው። የጤና መድን አሁን ቅድም ሲወራ ነበር፣ ግን ለልጆቹ ለጤና መድን ላይ በጤና መድን በነፃ አክሰስ ያደርጋሉ። እንጃ ያደልት ላይ ብዙ ግንዛቤ የለኝም። ያ ነገር ብዙ ይረዳል። አሁን ጎንደር ላይ ቅድም ዶክተር ዮርዳኖስም ስታወሪ ነበር። አሁን እኛ ዶክተር ቤት ስላለን ብዙ ታካሚዎች መታከም ችለዋል። አሁን በተለይ ባለው ግጭት ምክንያት ብዙ ሰዎች እየመጡ እዛው ቆይተው መንገዶች ሲስተካከሉ የሚሄዱበት ሁኔታ ነው ያለው እና ትልቁ የእኛ ስኬት የምንለው በየቦታው ቤት መኖሩ ነው። ቤት ስላለ የተለያየ ችግራቸው ይቀረፋል። ምክንያቱም አንድ ወላጅ ቤት ከሌለው እዚህ አዲስ አበባ ላይ ብዙ ብር ነው የሚያወጣው። ከዛ ያለውን ብር ጨርሶ በሬም ሸጦ መሬትም ሸጦ ነው የሚመጣው። ጨርሶ ተስፋ ሲቆርጥ ይሄድ ነበረ እና ያንን አባንደንመንት እኛ በ70% ቀንሰናል ማለት ነው ዳታችን የሚያሳየው። በተለያየ ምክንያት ስቲል አባንደን የሚያደርጉ አሉ። ግን ትልቁ ስራ ግን የሚጠበቅብን አዌርነስ ላይ ነው። ግንዛቤ ማስጨበጫ ካልሰጠን የህፃናት ካንሰር በተለይ በጣም የመዳን እድል ስላለው ግን ኤርሊ ስቴጅ መምጣት እንዳለባቸው አካል ሳይጎድል ህይወት ሳይጠፋ እንደሚድኑ የማሳወቅ ስራ ነው እና ከበልሻ ፋውንዴሽን ጋር እኔ ደስ ያለኝ ነገር አዌርነስ ላይ እና ፓሊዬቲቭ ኬር። እኛ ግን በህፃናት ላይ ፓሊዬቲቭ ኬር የምንለው ህመምን ከመቀነስም የሚሞቱ ብቻ አይደሉም እና አሁን እንደ ሞርፊን የመሳሰሉት መድኃኒቶች አቬለብል እንዲሆኑ የማድረግ ስራዎችን አንድ ላይ እንደምንሰራ ተስፋ አረጋለሁ። ያው 4 ኪሎ ነው ያለው አሁን ሴንተራችን። መታችሁ ብትጎበኙ ብታዩን ደስ ይለኛል። አብረንም እንደዚሁ ለመስራት እኛ በጣም ፈቃደኛ ነን። በተለይ አድቮኬሲ ላይ አዌርነስ ላይ ብዙ ድርጅቶችም አሉ በካንሰር ላይ የሚሰሩ። እነሱንም ብንሰባሰብ ኢቨን ኮንሰርቲየም እንዳለ በቅርቡ ነው ያወቅኩት እኔ እና እነዚህን ነገሮች አጠናክረን አንድ ላይ ብንሰራ፣ ምክንያቱም ብቻችን የምንሮጠው ሩጫ ብዙም ለውጥ አያመጣም እና እኛንም ያደክመናል፣ ውጤትም ስለማያመጣ አንድ ላይ እንድንሰራ ነው ጥሪ ማቀርበው። አመሰግናለሁ።